ሰላም ውድ የዩቲዩብ ቻናል ቤተሰቦቼ፣ ቪዲዮውን ስትጀምሩት ሰብስክራይብ በማድረግ ጀምሩት። በማሳቹሴትስ ቤይ ግዛት የተወለደው ቤንጃሚን ፍራንክሊን በ23 ዓመቱ በቀኝ ግዛቶች ውስጥ ግንባር ቀደም ከተማ በሆነችው በፊላደልፊያ ስኬታማ የጋዜጣ አዘጋጅና አታሚ ሆነ። ከ1767 በኋላ ከፔንሲልቬኒያ ክሮኒክ ጋር ተቆራኝቶ ነበር። ይህም ጋዜጣ በብሪቲሽ ፓርላማና በዘውድ ፖሊሲዎች ላይ በሚሰነዘረው አብዮታዊ ስሜት እና ትችት ይታወቃል። በ1751 የተከፈተውና በኋላ የፔንሲልቬኒያ ዩኒቨርሲቲ የሆነው የፊላደልፊያ አካዳሚ እና ኮሌጅ የመጀመሪያ ፕሬዝዳንት በመሆን አቅኚ ፕሬዝዳንት ነበሩ። የአሜሪካ ፍልስፍና ማህበር የመጀመሪያ ጸሐፊ አደራጅተው በ1769 ፕሬዝዳንት ሆነው ተመረጡ። በ1753 እንግሊዝ ቀኝ ግዛቶች ምክትል የፖስታ ቤት ጄኔራል ሆነው ተሹመዋል። ይህም የመጀመሪያውን ብሔራዊ የመገናኛ መረብ እንዲያቋቁሙ አስችሏቸዋል። ፍራንክሊን በማህበረሰብ ጉዳዮች፣ በቀኝ ግዛትና በመንግስት ፖለቲካ እንዲሁም በሀገር አቀፍና በዓለም አቀፍ ጉዳዮች ንቁ ተሳትፎ ነበረው። በለንደን ለብዙ ቀኝ ግዛቶች ወኪል ሆኖ በብሪቲሽ ፓርላማ ተወዳጅ ያልሆነው የቴምብር ሕግ በመሻር በሰሜን አሜሪካ ጀግና ሆነ። የተዋጣለት ዲፕሎማት በመሆን በፈረንሳይ የመጀመሪያውን የአሜሪካ አምባሳደር በመሆን በሰፊው ይደነቅ ነበር እና አዎንታዊ የፍራንኮ አሜሪካ ግንኙነቶችን በማሳደግ ረገድ ትልቅ ሰው ነበር። ለአሜሪካ አብዮት የፈረንሳይ እርዳታ ለማግኘት ያደረጉት ጥረት ወሳኝ ሆኖ ተገኝቷል። ከ1785 እስከ 1788 የፔንሲልቬኒያ ፕሬዝዳንት ሆኖ አገልግሏል። ፍራንክሊን በሕይወቱ ውስጥ በአንዳንድ ጊዜያት ባሮችን ይዞ በጋዜጣው ላይ ለባሮች ለሽያጭ ማስታወቂያዎች አሰራጭቷል። በ1750ዎቹ መጨረሻ ላይ ባርነት መቃወም ጀመረ። ንቁ የሆነ አስወጋጅነት አራማጅ ሆነ። እንዲሁም የአፍሪካ አሜሪካውያንን ትምህርትና ውህደት ወደ አሜሪካ ማህበረሰብ አስተዋውቋል። የፍራንክሊን ሳይንሳዊና ፖለቲካ ስኬት ሕይወት እና ውርስ እንዲሁም በአሜሪካ ውስጥ ከፍተኛ ተደማጭነት ካላቸው መስራች አባቶች አንዱ በመሆን የነበራቸው ደረጃ በ$100 ሂሳብና በጦር መርከቦች በብዙ ከተሞችና አውራጃዎች በትምህርት ተቋማት እና ኮርፖሬሽኖች ስም እንዲሁም በብዙ የባህል ማጣቀሻዎች እና በኦቪል ቢሮ ውስጥ ባለው የቁም ስዕል ላይ ከሞቱ ከ200 ዓመታት በላይ ክብር እንዲሰጣቸው አድርጓል። ከ30,000 በላይ ደብዳቤዎች እና ሰነዶች በቤንጃሚን ፍራንክሊን ወረቀቶች ውስጥ ተሰብስበው ቆይተዋል። እንደ ሳይንቲስት የፍራንክሊን የኤሌክትሪክ ጥናት በአሜሪካ ኢንላይንመንትና በፊዚክስ ታሪክ ውስጥ ትልቅ ሰው አድርጎታል። እንዲሁም የባህረ ሰላጤ ዥረት ግርፉ አውጥቶት የሰየመው በርካታ አስፈላጊ ፈጠራዎቹ የመብረቅ ዘንግ፣ ባይፎካል፣ የመስታወት ሃርሞኒካ እና የፍራንክሊን ምድጃን ያካትታሉ። የቤተ መጻሕፍት ኩባንያው የፔንሲልቬኒያን ዩኒቨርሲቲ እና የፊላደልፊያ የመጀመሪያውን የእሳት አደጋ መከላከያ ክፍልን ጨምሮ በርካታ የሲቪክ ድርጅቶች መስርቷል። ፍራንክሊን ለቀኝ ግዛት አንድነት ባደረገው የመጀመሪያና የማይደክም ዘመቻ የመጀመሪያው አሜሪካዊ የሚለውን ማዕረግ አግኝቷል። የነጻነት መግለጫ፣ የፓሪስ የሰላም ስምምነት ከብሪታንያ ጋር እና ሕገ መንግስቱን የፈረመ ብቸኛው ሰው ነበር። የአሜሪካንን ስነ ምግባር በመግለጽ መሰረታዊ የሆነው ፍራንክሊን በዘመኑ እጅግ የተዋጣለት አሜሪካዊ እና አሜሪካ የምትሆነው አይነት ማህበረሰብ በመፈልሰፍ ረገድ ከፍተኛ ተደማጭነት ያለው ተብሎ ተጠርቷል። ፍራንክሊን በመካከለኛውና በአረጋዊ ዘመኑ ሁሉ ከመጠን በላይ ውፍረት ይደርስበት ነበር። ይህም ሪህ ጨምሮ በርካታ የጤና ችግሮች አስከትሏል። ይህም ዕድሜው እየገፋ ሲሄድ እየተባባሰ ሄደ። በ1787 የአሜሪካ ሕገ መንግስት ሲፈርም በጤንነቱ ደካማ ሆኖ ሳለ እስከ ሞተበት ጊዜ ድረስ በሕዝብ ፊት እምብዛም አይታይም ነበር። ፍራንክሊን ሚያዝያ 17 በ1790 በ84 ዓመቱ በፊላደልፊያ በሚገኘው ቤቱ
በፕሉሪቲክ ጥቃት ሞተ። ለሴት ልጁ መጨረሻው የተናገሩት ቃላት የሚሞት ሰው ምንም ማድረግ አይችልም የሚል ነበር። ይህም በአልጋ ላይ ቦታውን እንዲቀይርና በቀላሉ መተንፈስ እንዲችል ከጎኑ እንዲተኛ ከቆመች በኋላ ነበር። የፍራንክሊን ሞት ከጆን ፖል ጆንስ ዘገባ በመጥቀስ የቤንጃሚን ፍራንክሊን ሕይወት በተሰኘው መጽሐፍ ውስጥ ተገልጿል። በፍራንክሊን የቀብር ስነ ስርዓት ላይ ወደ 20 ሺህ የሚጠጉ ሰዎች ተገኝተዋል። ከዚያ በፊላደልፊያ በሚገኘው የክርስቶስ ቤተክርስቲያን የቀብር ቦታ ተቀበረ። ስለ ሞቱ ሲሰማ በአብዮታዊ ፈረንሳይ የነበረው ሕገ መንግሥት ጉባኤ ለ3 ቀን የሐዘን ሁኔታ ውስጥ ገባ እና በመላው ሀገሪቱ ለፍራንክሊን ክብር የመታሰቢያ ስነ ስርዓት ተካሂደዋል። በ1728 በ22 ዓመቱ ፍራንክሊን የራሱ የሆነ ኤፒታፍ እንደሚሆን ተስፋ ያደረገውን ጽፈዋል።